የሰሜን ኢትዮጵያ ጦርነት ከ1.5 ትሪሊዮን ብር በላይ ጉዳትና ኪሳራ ማድረሱን መንግስት ይፋ አደረገ። በሰሜን ኢትዮጵያ አካባቢዎች በተለይም ማዕከሉን በትግራይ ክልል አድርጎ ለ2 ዓመታት በተካሄደውና በሌሎች የተወሰኑ አካባቢዎች በነበረው ጦርነት ከ1.5 ትሪሊዮን ብር በላይ የሚገመት ጉዳትና ኪሳራ በሀገር ላይ መድረሱን ገንዘብ ሚኒስቴር ይፋ አድርጓል። ግንቦት 9 2015 ዓ.ም የገንዘብ ሚኒስቴር የ9 ወራት የስራ አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ያቀረቡት ሚኒስትሩ አቶ አህመድ ሺዴ ተቋማቸው በሰሜን ኢትዮጵያ አካባቢዎች በተካሄደው ጦርነት የደረሰውን ጉዳትና የመልሶ ግንባታ ፍላጎት የተመለከተ የዳሰሳ ጥናት በማከናወን የጥናት ውጤቱን ለመንግስት እንዳቀረበ ተናግሯል። በጥናት ግኝቱ መሰረትም ያጋጠመው አጠቃላይ ጉዳትና የኢኮኖሚ ኪሳራ በአጠቃላይ 28 ቢሊዮን ዶላር እንደሚሆን ሪፖርታቸው አመላክቷል ተብሏል። ይህም በወቅቱ የውጭ ምንዛሪ ተመን ከ1.5 ትሪሊዮን ብር በላይ እንደሆነም ይገመታል። ለቋሚ ኮሚቴው ያቀረቡት ሪፖርት ከተቀመጠው መረጃ መረዳት እንደተቻለው 22 ቢሊዮን ዶላር ወይም ከጠቅላላ የሀገር ውስጥ ምርት ጂዲፒ 20.4 በመቶ የሚገመት ጉዳት ደርሷልም ተብሏል። በዚሁ ምክንያት የደረሰው የኢኮኖሚ ኪሳራ ደግሞ 6 ቢሊዮን ዶላር ወይም ከጠቅላላ የሀገር ውስጥ ምርት ጂዲፒ 5.5 በመቶ የሚገመት የኢኮኖሚ ኪሳራ መድረሱን ሪፖርቱ ያመለክታል። የተወደዳችሁ የሆስ ሚዲያ ዩቲዩብ ቻናል ቤተሰቦቻችን ለዛሬ ይዘንላችሁ የመጣነው መረጃ ይህን ይመስላል። ቀጣይ በሌላ መረጃ እስክንገናኝ ቸርን ሰንብት እያልኩ ቻናሉን ሰብስክራይብ፣ ቪዲዮን ላይክ ማድረግ እንዳይረሳ። በያላችሁበት ሰላማችሁ ይብዛልን።